የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ተክተው የሚሹኝ ያገኙኛል ይላል፣ የሚቆይም በረከት ከእኔ ዘንድ አለ ይላል። ሜሩ ኢየሱስን እያሸችው አይደለም፣ እየፈለገችው አይደለም፣ ምንጩን እየፈለገች ወደ ኋላ ለወስድ ነው። ለምትለብሱት ለምትበሉት ለምን አትጨነቁ፣ ያንኑ ዓለም ላይ ያሉት አጥብቀው ይሹታል። ይሄ ሁሉ እንደሚያስፈልጋችሁ ደግሞ አባታችሁ እግዚአብሔር ያውቀዋል። አጥብቀው ከሚሹት መሃል ሆንኩኝ ያዘልኝ አንድ መንግስቱንና ጽድቁን ፈልጉ፣ ሌላ ሁሉ ይጨመርላችኋል። የሚጨመረው ላይ እኔ ትኩረት አደረኩኝ። ዙረት ቅድም ላልኩሁን ዙረት በየቦታው በየፕሮግራሙ በየምኑ ለተጨማሪ ዋናዬን አጥቼ እንዴት የሚያሳዝነት በዚህ መንገድ ለሚያልፉ ሰዎች ይዩት። እውነት ምንም እኔ እዚህ ጋር ማሳየው ኳሊቲ የለም በእውነት እንዴትም ብሎ ሳምቲንግ ይውሰዱና ያምልጡ ነው የምለው። ያገኙት ነገር ካለ እኔ አካባቢ ካለፍኩበት ከዛ ዋና ሳይኖር ደግሞ ተጨማሪ የለም። ካለም ብትን ነው የሚለው፣ አይበረክትም፣ አይዘልቅም። የፈለገ ፎቁን ወደ ላይ ብትሰራበት አደረማመሱን እንደውም ይባስ አጉል ነው የምታደርገው እንጂ አታስቀጥለውም። ለምን እኛ በክርስቶስ ኢየሱስ የተገኘን መሰረታችን ኢየሱስ የሆንን የሱ ትውልድ ነን። በሱ መንገድ ብቻ ነው እኛ የሚቆይን በረከት የምናገኘው፣ የሚትረፈረፈውን የምናገኘው ኢየሱስን ስንፈልገው ነው። የእውነት ነው ማለት እና ምን እንደነበር ታውቃለህ? ጌታ ሆይ ግን እኔን ታገኘኝ ይሁን ነበር። ወይስ ምን አይነት የሚያስፈራ የእምነት ማጣት ነው። ከዚህ በላይ ምን አለ መጥፋት? ምን አይነት ዳርክነስ ውስጥ ነሽ? እንደዚህ ያለ ዳርክነስ በቃ ይሄ አልኩህ እኮ ቅድም የጠየቀኝ ጥያቄ መልስ ነው። በቃ ማግኘት ኤቭሪቲንግ ማድረግ መቻል ከሁሉም በላይ እንዲህ ያሽቆለቆለኝ እኔ የሚለው ነገር በእኔ ጌታ ነው እኮ ትክክለኛው እኔ እንዲሁኝ እኔ አቤት የሚሰጥህ እኮ የተጀነንክ ይመስልሃል።